በዛሬው የዌብ ወይም የድረገጽ ትምህርታችን ላይ የምንመለከታቸው የስትራክቸሩ የኤችቲኤምኤል ስትራክቸር እንደሚመስልና ስትራክቸር ኤችቲኤምኤል ማለት ምን ማለት ነው? ምን አይነት እንዴት አድርገው ነው የሚጻፉት? እና ከኤችቲኤምኤልን ኮድ ከጻፍን በኋላ ብራውዘራችን ላይ እንዴት አድርጎ እንደሚወጣ የምናይበት ነው። እና የኤችቲኤምኤል ኮዶችን አንድ በአንድ እናያለን። ሌላው ደግሞ የኤችቲኤምኤሎች ቨርሽኖቹ የተለያዩ እንደሆኑ እንደ ተለያዩ መሆናቸውን እናያለን። የትኛውን ቨርሽን እንደምንጠቀም እና ምን አይነት ቨርሽኖች እንደነበሩ እናያለን። እና ተጨማሪ ደግሞ የኤችቲኤምኤል ስትራክቸሩ ሚኒመም የሆነ ስትራክቸሩ ምን አይነት እንደሆነ እናያለን። በመጨረሻ ላይ ኮሜንት ማለት ምን ማለት እንደሆነና በኤችቲኤምኤል ስትራክቸር ውስጥ ኮሜንት ምን አይነት እንዴት አድርገው እንደሚጻፉ በዝርዝር እናያለን። እንግዲህ ኤችቲኤምኤል ማለት በአብሪቬትድ የሆነ ነው። ሃይፐር ቴክስት ማርክአፕ ላንጉዌጅ የሚባለው ነው። ሃይፐር ቴክስት ማርክአፕ ላንጉዌጅ ማለት ነው። ይሄ የዌብ ዴቨሎፕ በሚደረግበት ጊዜ በዚህ ነው ስትራክቸር ነው የሚሰሩት። የነዚህ የዌብ ዲስክራይብ የሚያደርጋቸው ወይም ደግሞ የሚገልጽባቸው የዌብ ፔጆችን በዚህ በኤችቲኤምኤል ስትራክቸር ነው። እያንዳንዱ ፔጅ የሚሰሩት በሱ በኮንስትራክት በሚደረጉ የኤችቲኤምኤሎች ኤሌመንቶች ናቸው። እነሱን ኤሌመንቶች በአንድ እናያለን ወደፊት። ዋናው ትልቁ ነገር ኤችቲኤምኤል አንድ ዌብ ዴቨሎፕ በሚደረግበት ሰዓት እነዛ የሚደረጉ ፔጆች አንድ በአንድ አንድ ፔጅ እዚህ ጋር አንድ ዌብ ብራውዘር በምንከፍትበት ሰዓት እንደዚህ አንድ ዌብ ፔጅ ይወጣልና ወይም ገጽ እዚህ ገጽ እንዲወጣ የሚያደርጉ የዚህ የኤችቲኤምኤል ኮዶች አሉ። እነዛ ኮዶች ኤሌመንት የሚባሉ አሉ። እነዛ ኤሌመንቶች ናቸው ይሄንን ፔጅ እንደዚህ ፎርም እንዲያደርግ የሚያደርጉት። እና አንደኛው ፔጅ እንደዚህ ይሰራል፣ ሁለተኛው ፔጆችም እንደዚሁ ይሰራሉ። በእነሱ በዚህ ኤችቲኤምኤል ኮንስትራክሽን ማለት ነው። እና ከነዚህ ውስጥ ኤችቲኤምኤል የሚጠቀሙበት ኤሌመንት አንዱ ቴግ ይባላል። ቴግስ ይባላሉ። እነዚህ ቴጎች በዚህ በኤችቲኤምኤል ኮድ ውስጥ በሚጻፉበት ሰዓት እነዚህን የኤችቲኤምኤልን ኮንስትራክሽን የሚያሳዩ ይሄን ፔጅ ሊወጣ የሚያደርጉ ኤሌመንቶች ናቸው። ከነዚህ ውስጥ አሁን ለምሳሌ እንግዲህ አሁን እንደው ትንሽ ቃሉን ከበድ አደረግ ነው እንጂ ከዚህ በፊት እናውቃለን። አሁን አንድ መጽሐፍ በምንጽፍበት ሰዓት እዚህ ጋር አሁን ላኛው የመጀመሪያ ሄዲንግ አለ ማለት አርስቱ ማለት ነው። ከዛ ደግሞ አርስቱን ከጻፍን በኋላ የሚቀጥሉ ቴክስቶች አሉ የምንጽፋቸው። እነዛ ቴክስቶች እነኚህ ሄዲንግ ይባላሉ። እነኚህ ደግሞ ፔጅ ይባላሉ፣ ፓራግራፍ ይባላሉ። እነኚህ ፓራግራፎችን እንደዚህ አድርገን እንጽፋቸዋለን። እነዚህ ሄዲንግ ኤች ሲባል፣ ይሄኛው ደግሞ ፓራግራፍ የምንጽፈው ፒ ማለት ነው። እንግዲህ እያንዳንዱ ነገሮች ሪፕሬዘንት ወይም ደግሞ የሚሰጠው ስማቸው እንደ ፊደላቸው ነው። ለምሳሌ ሄዲንግ የሚጀምረው በሌተር ኤች ነው የሚጀምረው፣ ሄዲንግ ማለት ነው፣ አርዕስት ለማለት ነው። እነኚህ ደግሞ የሚቀጥሉት ደግሞ የምንጽፋቸው ነገሮች በሙሉ እዚህ ጋር ከዛ እንደዚህ እንጽፋለን። ከዛ እንቀጥልና ደግሞ ያን እንጽፋቸዋለን። እነዚህ ምንድን የሚባሉት ፓራግራፍ ነው የሚባሉት። እነዚህ ፓራግራፎች ነው የሚባሉት። እነዚህ እንግዲህ የኤችቲኤምኤል ኤሌመንቶች ናቸው። ይሄ አንድ ኤሌመንት ነው። ይሄ አንድ ኤሌመንት ነው። ሄዲንግ ፓራግራፍስ። እነዚህ እንግዲህ ይሄንን
ኮድ በዚህ በኤሌመንቶች በመጠቀም እዚህ ጋር በዌብ ችን ወይም ደግሞ ዌብ ከኤችቲኤምኤል ኮንስትራክት ካደረግን በኋላ ብራውዘራችን በመንከፍትበት ሰዓት እነዛን ሄዲንጉ በሄዲንግ ፓራግራፉ እንደ ፓራግራፍ ሆኖ ይወጣል ማለት ነው። ይሄ ነው በቃ ምንም እዚህ የሚያስቸግር ነገር የለም። የኮድ ተባለ እንጂ እነዚህን ነገሮች አንድ ላይ በማጠቃለል ነው እንግዲህ ኤችቲኤምኤሎችን ኮንስትራክት የምናደርገው ፔጁን ማለት ነው። ሌሎችም ኤሌመንቶች አሉ። እንግዲህ በዚህ PHP ዲዛይነር በመጠቀም ለምሳሌ ዝም ብለን አንድ የሆነ ቴክስት ብንጽፍ ለምሳሌ ቴክስት እና ይሄንን ቴክስቶችን ይቀርታም እነኚህን ቴክስቶችን ዝም ብለን በተከታታይ ብንጽፋቸው እና ይሄን ካደረግን በኋላ ዝም ብለን ገብተን ይሄንን እንዳለ እቺን በመንካት ሴቭ እንለዋለን። ራን ውስጥ እንገባና ዝም ብለን በኦፔራ እናስነሳው። ምንድነው ሊሰጠን የሚችለው ኦፔራ? እንደምናየው እዚህ ጋር አሁን እዛ ጋር የጻፍነው ነገር ብራውዘራችን ላይ እንደዚህ ተከታታይ ነገሮችን ጽፎልን ሰጥቶናል። እኛ የምንፈልገው እንደዚህ ነው ወይ? ይሄንን ቴክስት አሁን እዚህ ጋር አሁን ደጋግሜ እታች የምጽፈው ኮፒ ላድርገውና እታች አውርጄው እንደዚህ ያረኩ ብጽፈው ብራውዘር ይሄንንም አሁንም ሴቭ አድርጌው እንደዚህ በመለከተው ታይም እንደሆነ የሚሰጠኝ እንዲሁ በተርታ ነው። እኛ የምንፈልገው ግን እንደዚህ ነበር ፕሮግራሙ ይሄን ነገር ቴክስቱ ስንጽፍ ማለት ነው። እዚህ ግን ብራውዘራችን የሚያሳየን እንደዚህ ነው። እነኚህን ነገሮች እንዴት አድርገን ነው ልክ እንደነዚህ እንደጻፍነው እንዲወጣልን የምናደርግበት ምን አይነት ዘዴ አለ? እንግዲህ ከነዚህ ውስጥ አንዱ ምን የምናየው ምንድነው? በመጀመሪያ ደረጃ ቀደም ብዬ እንዳልኳችሁ እያንዳንዱ የኤችቲኤምኤል ኮንስትራክት በሚደረግበት ጊዜ የራሱ ኤሌመንቶች አሉ። ቀደም ብለን እንዳየነው ሄዲንግ ነበረ፣ ፓራግራፍስ ነበረ፣ ከዛ ቴብሎች አሉ፣ ሌሎችም አሉ። እነዛን በመጠቀም እነኚህን ቴክስቶችን አሁን እንደምንፈልጋቸው እንጽፉልን የምናደርግባቸው ዘዴዎች አሉ። ቴግ ሲጻፍ በኤችቲኤምኤል ህግ ሁለት አይነት አለ። አንዱ ዝግ የሆነ አንደኛው ደግሞ ዝግ ያልሆነ ማለት ነው። አሁን ለምሳሌ አንድ ቴግ ብንጽፍ h1 ቴግ ሲጻፍ ብቻ ሁለት እነዚህን በመጠቀም ነው አውቶማቲካሊ እንጻፋለን። ይሄንን ከፍታለሁ። ከዛ መልሼ በሌላኛው ሳይድ ዘጋዋለሁ። ትንሽ ሄድና ደግሞ እዚህ ሄድና እንደዚህ አድርጌ ሁለተኛውን ዘጋዋለሁ። እንግዲህ ቴጎች የሚጻፉት በእነዚህ በሁለቱ መካከል ነው። አሁን ለምሳሌ h1 እና h1 ሁለቱን በዚህ አይነት መልክ እንጽፈው። ሄዲንግ የሚባለው ቀደም ብለን ያየነው h ብለን ነው። h1 የሚለውን ነግራችኋለሁ ምን ማለት ለማለት እንደሆነ። ቴግ በጠቅላላ የሚጻፈው በዚህ አይነት መልክ ነው። አንደኛው ይሄና ይሄ ሁለቱ ታዩ እንደሆነ h መካከል ላይ ይሄ አንዱ በሁለቱ ቅንፎች መካከል ነው የገባው። ሌላው ደግሞ ሁለቱን በዚህ ከፍቶ በዚህ ከዘጋ በኋላ በመካከል ላይ እንደዚህ የተጻፈ አለ። እነዚህ ዝግ ቴጎች ይባላሉ። እንግዲህ ተናገርነው እነዚህ ቴጎች ሁለት አይነት ቴጎች የተጻፉ አሉ። ቴግ መካከል ነው እንግዲህ ይሄ ቴክስቱ የሚጻፈው። አሁን የምንፈልጋቸው ነገሮች የምንጽፈው በዚህ በሁለቱ ቴጎች መካከል ነው የምንፈልጋቸው ነገሮች የምንጽፈው። እዚህም ደግሞ ስንደርስ እዚሁ መካከል ነው የምንጽፈው ቴክስቶችን እና እያንዳንዳቸው ቴጎች የራሳቸው ፈንክሽን አላቸው። አሁን
እዚህ ጋር ኤች አንድ የሚባል ነው የራሱ አንድ የቻለው ፈንክሽን ይኖረዋል ኢኤምጂ የሚባለውም ደግሞ የራሱ ፈንክሽን አለው አሁን ሌላው የዚህ ኤች የዚህኛው የቴግ ፕሮፐርቲ ያላቸው ፕሮፐርቲያቸው አትሪቡት ይባላሉ የዚህ ቴጎች ቴግ በሚጻፍበት ሰዓት የራሳቸው ፕሮፐርቲ ያላቸው ፕሮፐርቲው የሚጻፈው እዚህኛው የመጀመሪያው ቅንፍ ውስጥ አንግል የሆነ ቅንፍ ውስጥ የሚጻፈው እዚህ ኩርሶሯን አሁን ያለችበት ቦታ ቆመን እንብለን እንደዚህ አድርገን ብንጽፍ የሆነ ለምሳሌ እዚህ ጋር ብለን እንደዚህ ያለን እንደዚህ ብለን ብንጽፍ ራሱ አውቶማቲካሊ የሚሰጠናል ፕሮግራሙ ይሄኛው እነኚህ ቴጎች በዚህ ቴግ የመጀመሪያው ቴግ ውስጥ የምንጽፈው ነገር ይሄ የሚባለው አትሪቡት ነው የሚባለው የሱ ደግሞ እዚህ ጋር ደግሞ የምንጽፋቸው የዚህ የአትሪቡቱ ቫልዩ ናቸው ቫልዩ ነው እና ይሄ ፕሮፐርቲ የዚህ ፕሮፐርቲ ሲሆን ፕሮፐርቲ ስሙ እዚህ ጋር ያለው አትሪቡቱ ፕሮፐርቲ ክላስ ነው የሚባለው በዚህ ሰዓት ከዚህ ውስጥ ደግሞ የሱ ኢኳል ብሎ እዚህ ውስጥ የምንጽፋቸው ነገሮች ደግሞ የዚህኛው ፕሮፐርቲ ቫልዩ ነው የሚባሉት ስለዚህ እነኚህ ይሄ ነገር አትሪቡት ሲባል ይሄኛው አትሪቡት ሲባል የዚህኛው ፕሮፐርቲ ማለት ነው የዚህ የፕሮፐርቲው ደግሞ ቫልዩ እዚህ ውስጥ ነው የሚጻፈው ስለዚህ እዚህ ጋርም ለምሳሌ እዚህ ጋር እንደዚህ አድርገን ብንጽፍ የዚህኛው የኤምጂ ቴግ ፕሮፐርቲው ይሄ አትሪቡት ይባላል እዚህ ጋር የምንጽፈው ደግሞ ቫልዩ ነው የሚባለው ስለዚህ እነኚህ አትሪቡት ይባላሉ እዚህ ጋር ቫልዩ ይባላል ይሄ አትሪቡት ይባላል እዚህ ጋር ቫልዩ ነው የሚጻፈው ስለዚህ ሁሉ ጊዜ በይሄ ኮንስትራክሽን ጠቅላላ እንደዚህ አይነት ኮንስትራክሽን የሚባሉ ኤችቲኤምኤል ኮንስትራክሽኖች ናቸው እንደሚሰሩት አሁን የምናያቸው ማለት ነው ስለዚህ ኤች ይሄ ጠቅላላ አሁን የጻፍነው በዚህና በዚህ መሃል ይሄ ነገሮች ቴክስ ይባሉ ይሄ ነገር አትሪቡት ይባላል ከዛ በኋላ እዚህ ውስጥ የምንጽፋቸው ነገር ደግሞ ቫልዩ ነው የሚባለው የዚህኛው ይሄ ቴግ ይባላል የዚህኛው ደግሞ አትሪቡት ይሄኛው አትሪቡት ይሄ ነው ይሄኛው ቫልዩ ነው ስለዚህ እያንዳንዱ ለምሳሌ የኤምጄ አትሪቡት እዚህ ጋር መጻፍ አንችልም እያንዳንዳቸው ቴጎች የራሳቸው አትሪቡት አላቸው ይሄኛው ኤምጄ ራሱ ኤስኤስ የሚባለው ነው በእርግጥ ከልምድ የድለመን በይነ ቁጥር የዚህን እዚህ ላይ አረጋለንም ፕሮግራሙም አይፈቅድልንም አሁን ለምሳሌ እንዴት ነው የሚያደርገው ለምሳሌ እዚህ ጋር ወስጄ ይሄንን ኤስ እንደዚህ ብዬ ብጽፈው አሁን እንደምታዩ በቀይ እንጻፈብኝ ይሄ ማለት ይሄ አትሪቡት ለዚህኛው የሚሄድ አይደለም ማለት ነው ለዚህኛው ኤሌመንት የሚሄድ አይደለም እዚህ ጋር አምጥቼም ደግሞ እዚህ ጋር እንደዚህ ብዬ በጽፍለት ክላስ ብዬ በጽፍበት ለዚህኛው አሁን ይሄ አትሪቡት ክላስ ለዚህ ይሄዳል ለዚህኛው ግን እዚህኛው አይሄድም ስለዚህ እያንዳንዳቸው አትሪቡቶች የራሳቸው የቴጎቹን እንትን ይዘው ነው የሚሄዱት ስለዚህ ራሱ ፕሮግራሙ አንዳንዴ እኛ እንኳን ብንሳሳት እንደዚህ አድርጎ ስለሚጽፍብን እኛ ይሄ ነገር ምንድነው ለምንድነው እንደዚህ ብሎ ይጻፍብኝ ብለን ብንስናየው ወደ ኋላ ተመልሰን የተማርነውን ወይም የጻፍነውን የተማርነውን ነገር ብናይ እነዚህ ይሄ አትሪቡት ለዚህ አይሄድም ማለት ነው ስለዚህ አሁን በአሁኑ ትምህርታችን ላይ ያየነው ኤችቲኤምኤል ኮንስትራክሽኖቹ በዚህ አንደኛው እንደዚህ ነው በዚህ በሚከፈትና በሚዘጋው ነገር ውስጥ ነው የሚገባው ሁለተኛው ደግሞ በዚህ አይነት መልክ ነው ይሄ አትሪቡት ይባላል እዚህ ጋር የአትሪቡቱ በቅንፍ ስም እናገኘው
ቫልዩ ነው የሚባለው። እንግዲህ ቴጎችን ከተመለከትን በኋላ እንዴት ነው ኤችቲኤምኤልን እንዴት አድርገን ነው መጻፍ የምንጀምረው? ቅድም የነገርኳችሁ የኤችቲኤምኤል አንዱ የኮድ አጻጻፍ ነው። ግን መጀመሪያ ኤችቲኤምኤል ኮንስትራክት ሲደረግ የራሱ ዲክሌር ማለት መጀመሪያ ብራውዘሩ አንደርስታንድ የሚያደርግበት የስታንዳርድ አለው። ይሄን ስታንዳርድ የምናገኘው የት ነው? እዚህ የላይኛው ፋይሎች ገብተን ኤችቲኤምኤል ውስጥ እንገባና ዶክ ታይፕ የሚባል አለ። ዶክ ታይፕ ውስጥ ከገባችሁ በኋላ እዚህ ውስጥ የምታገኛቸው ዝርዝሮች አሉ። እነኚህ ዝርዝሮች ብዙ በተለያየ ጊዜ የተለያዩ ቨርሽን ሆኖ የወጡ ናቸው። በአሁኑ ሰዓት የምንጠቀምባቸው ይሄ ኤችቲኤምኤል 4.01 ስትሪክት የሚል አለ፣ እዚያ ትራንዚሽን የሚል አለ እና እነኚህ አራተኛው ቨርሽን የሚባል አለ ነው። አሁን በአሁኑ ሰዓት ይሄንን ትምህርት እየተማርን ያለን አምስተኛው ቨርሽን ላይ ያለ ነው። እኛ አሁን ለትምህርታችን ለስታንዳርድ የሆነው አሁንም እስካሁን የሚሰራው ይሄንን ዶክ ታይፕ ነው። የዶኩሜንት ታይፕ አይነት ነው። ይሄንን ስናካ ታየው እንደሆነ ይሄ ስታንዳርድ የሆነ የብራውዘር በምንከፍትበት ጊዜ አንደርስታንድ የሚያደርግበት ነው። ይሄ ፔጅ ስታንዳርድ የሆነ የኤችቲኤምኤል የሚነሳበት ነው ብሎ ነው የሚያስረዳን። ይሄ በዚያን መልክ እንጀምራለን። ከዚህ በኋላ ምንጽፈው ኤችቲኤምኤል ኮንስትራክሽን እንጽፍ ኢንተር ካደረግን በኋላ የሚጀምረው በዚያን መልክ ነው። ቴጋችን የሚጀምረው ኤችቲኤምኤል ብለን ስንጽፍ ታዩ እንደሆነ ይሄ ፕሮግራም ይመራናል። መጻፍ የፈለከው ይሄን ነው ወይ ይላል። ኤችቲኤምኤል ሁለት ቅንፎች አሉ። የመጀመሪያው ቴግ ማለት ነው፣ ዝጉ ማለት ነው። ይሄ ሁለት ጊዜ ላውላ ስነካ አውቶማቲካሊ ይሄን ነገር ይጽፍልናል። ኤችቲኤምኤል የመጀመሪያው ቴጋችን ነው። ከፍተን ዝግ ነው። መጻፍ የምንጀምረው በዚህ መካከል ነው። እንግዲህ ኤችቲኤምኤል ኮንስትራክሽን ሲደረግ የሚጀምረው በዚህ በኤችቲኤምኤል ቴግ ነው እና ይሄን ቴግ መካከል ላይ አሁን ኩርሶር ያለበትን ቦታ ቆመን ኢንተር ስነካ ወርታች ይወርድና ከዛ ወርታች እናወርደዋለን። አሁንም ኢንተር እያደረግን ይሄ ስፔስ ጠቅላላ ኮዳችንን የምንጽፍበት ነው እና ይሄ ማንኛውም ብራውዘር በምንከፍትበት ሰዓት እዚህ መካከል የሚጻፉትን ነገሮች በዚህና በዚህ መካከል አሁን ብንጽፍ ምንም ነገር አያሳየንም። ይሄ ስታንዳርድ ነው። ብራውዘር ኢግኖር ያደርጋል እዚህ ውስጥ የሚጻፉትን ነገሮች። ይሄ ኮድ ስታንዳርዱን እንዲይዝ ብራውዘሮች አንደርስታንድ ያደርጉ ይሄ የኤችቲኤምኤል ኮድ የመጀመሪያ የተነሳበት ነው ብሎ ለማስረዳት እንጂ እዚህ መካከል የሚጻፉት ቴክስት የሚሆን ፒክቸር የሚሆን ምንም ሙቪንግ ምንም ልናየው አንችልም። ይሄ የኤችቲኤምኤል ኮንስትራክሽን ስታንዳርድ ነው። ይሄ ሁልጊዜ መረዳት ያስፈልጋል። ሌላው ደግሞ ይሄ ብቻ አይደለም። በዚህ አሁን ታዩ እንደሆነ ይሄን የላኛውን ቴግ በመነካበት ኤችቲኤምኤል ቴግ በመነካበት ጊዜ የታችኛውን አውቶማቲካሊ አረንጓዴ ነገር ምልክት ያደርግብኛል። እነኚህ ነገሮች የተያያዙ እንደሆኑ ነው የሚያሳየው። ሌላው ስታንዳርዱ ምንድነው? በዚህ በኤችቲኤምኤል ቴግ መካከል ሌላ ደግሞ አንድ ቴግ ይጻፋል። እሱም ምንድነው የሚባለው? ሄድ ነው የሚባለው። ሄድ ሲባል አውቶማቲካሊ መጻፍ ስንጀምር ይሄን ቴግ አውቶማቲካሊ ይጽፍልናል። አሁንም ይሄንን እዚህ መካከል ላይ አሁንም በዚህ በምንጽፈው እዚህ መካከልም ምንም ምንጽፈው ነገር አለ። ግን አሁንም ብራውዘር እንትን ኢግኖር ያደርጋል። ሌላው ደግሞ ምንጽፈው ሌላ ቴግ አለ።
አሁንም በዚሁ መካከል ላይ ቦዲ የሚል መጻፍ እንጀምራለን። ቦዲ ቢኦ ብለን ስንጀምር ራሱ አውቶማቲካሊ ይጽፍልናል። አሁንም ኢንተር ነው እንከፍተዋለን። እንግዲህ የኤችቲኤምኤል ህግ ይሄ ነው። አንዱ መጀመሪያው በዚህ መካከል ያሉትን ነገሮች እነዚህ ቴጎች ነው የሚጻፉት። እነኚህ ቴጎች እንግዲህ ለማንበብ እንዲያመቸን አሁን እንደምታዩት እንደዚህ አንድ ላይ ጥብቅ ብለዋል። ይሄ በርግጥ እዚህ ጋር ስነካ ኤችቲኤምኤል መጀመሪያ መጨረሻ ያሳየናል። ሄድንም ስነካ ያሳየናል። ቦዲም ስነካ ሁለቱ አንድ ላይ የተያዙ ቴጎች እንደሆኑ ያሳየናል። ግን ስታንዳርድን የጠበቀ እኛ ለወደፊቱም እዚህ ጋር መንጽፋቸው ነገሮች በደንብ ተለይተው እንዲታዩልን እነኚህ ነገሮች ምን እናደርጋቸዋለን? እዚህ ጋር የመጀመሪያው ቦታ ላይ ሄድ የሚላል የመጀመሪያው ቴግ ላይ ዝጉ ላይ ሳይሆን የመጀመሪያው የተከፈተው ላይ ማለት ነው። ቆምና ታብ እንነካለን። ታብን ስነካ ወደ ኋላ ይሄዳል። አሁንም ይሄንን ነክተን ታብ ወደ ኋላ፣ ይሄንንም ነክተን ታብ ወደ ኋላ፣ ይሄንንም ነክተን እዚህ ጋር ታብ ወደ ኋላ ስናደርግ አሁን እዚህና ይሄና ይሄ ቴግ ኦሬዲ ለኛ ይታየናል በትክክል ክፍት መሆኑን እዚህ መካከል ላይ። ሌላው ደግሞ እዚሁ መካከል ላይ ቆመንም ሌላ ኮድ እዚህ ውስጥ ቴግ እየጨመርን ስንሄድ እዚህ ጋር ክፍት እየሆነ ይሄዳል ማለት ነው። አሁን እዚህ ጋርም ቆመን አሁን ለምሳሌ እዚህ ጋር ቆመን ታብ ብንነካ እዚህ ጋር ታብ ብንነካ አሁንም ወደ ኋላ እንዲሄድልን ማለት ነው። ይሄንን ታብ አሁን እነኚህ ቴጎች የተለያዩ ቴጎች የራሳቸው ለብቻ እንደሆኑ ነው የሚታየው። ይሄ የኤችቲኤምኤል ኮንስትራክት ስናደርግ የምንጠቀምበት ትክክለኛው ዘዴ አጻጻፍ ስለሆነ እናንተም እንደዚሁ እንድትለምዱት ነው ማሳስበው። እንግዲህ ማየት ከጀመርን ሄድ የሚለው ያው የመጀመሪያው አርስቱ ነው። እዚህ ቴግ መካከል የምንጽፋቸው ነገሮች በሙሉ ለምሳሌ የጸሐፊው ስም፣ የዌብሳይቱ ምን ማለት የብራውዘሩ ለምሳሌ እዚህ ጋር የምናያቸው ነገሮችን ምንጽፍ ዲስክሪፕሽኖችን፣ ኮዶችን ምንጽፍባቸው ነው እዚህ መካከል በዚህ በሄድ መካከል። ሄድ ማለት ያው ዋና ማለት ነው። እዚህ ውስጥ ምንጽፋቸው ነገሮች ናቸው። ግን ብራውዘር ስንከፍት የአንደርስታንድ የሚያደርገው እዚህ ውስጥ ያሉትን ነገሮችን አያሳየንም። ግን ስታንዳርዱን የጠበቀ ነገር መጻፍ እናለበት። ለምሳሌ ኮዳችን ይሄ እዚህ ጋር የምናየው ኮድ እዚህ ጋር ታች የምታዩት ኮድ የግዴታ እዚህ ውስጥ ነው የሚጻፈው። ዲስክሪፕሽኑ የምንጽም ወደፊት ይሄ ኮንስትራክት የምናደርገው የኤችቲኤምኤል ዌብ ምን ስለምን እንደሆነ የምንጽፈው እዚህ ጋር ነው። የጸሐፊው ስም ማን ነው የጻፈው፣ ማን ነው ስለምንድን ነው የጻፈው የሚለውን እዚህ መካከል ነው የምንጽፋቸው ማለት ነው። ሌላው እዚህ ጋር የምንጽፋቸው ነገሮች ቦዲ ማለት ያው ዋናው ትልቁ የዚህ ኤችቲኤምኤል የምንገልጽበት ነው። እዚህ መካከል የምንጽፋቸው ነገሮች በሙሉ እዚህ ስንከፍት ዌቡን ስንከፍት የምናየው። ሌላው የምናየው በአርስታችን መሰረት ስለ ኮሜንት ነው። ኮሜንት ሲጻፍ በኤችቲኤምኤል ላይ ይሄንን እንከፍትና ሺፍት ተነከን አንድ ቁጥር ያለች ቦታ ላይ እንዲስነካ ሺፍትን ተነካ ማለት ነው። ሺፍትን ካልተጫን አንድ ነው የሚሆነው። ግን ሺፍትን ስንጫን እንደዚህ ምልክት ትሰጣለች። ከዛ ሁለት ሰረዞች ካረግን በኋላ ታዩ እንደሆነ ከዚህ በታች የሚመለከቱ ነገሮች ከለራቸውን ቀይረዋል ማለት ከዚህ በታች ያሉ ነገሮች በሙሉ ብራውዘር ኢግኖር ያደርጋል አያየውም ማለት ነው። ስለዚህ የሚቀጥለው ደግሞ አሁንም ሁለት እንደዚህ ነካና ተቃራኒውን እናረጋለን። ታዩ እንደሆነ ከለሩ ጠፋ። እዚህ መካከል የምንጽፋቸው ነገሮች በሙሉ በብራውዘር ኢግኖር ይደረጋል። ግን እዚህ እኛ ኮዳችን ውስጥ እናየዋለን። ብዙ ጊዜ የሚጠቀሙበት እዚህ ጋር የምንሰራቸው ነገሮች ለምሳሌ ይሄ ነገር ሄድ ነው። ይሄ ደግሞ
ቦዲ ነው ብለን ለመጻፍ እንዲያመቸን እዚህ ጋር እናደርገዋለን። ውስጡ ኮዳችን ውስጥ እናየዋለን ይሄ ኮሜንት ምን እንደሆነ። ግን ብራውዘር ለተመልካቹ አሳየውም። ለጸሐፊው ኮድ ጸሐፊው ግን ምን እንደሆነ ውስጡ ይነበባል። ለዚህ ነው ውስጥ ያሉ ነገሮች በሙሉ የማይነበቡት። ኮዱ አነበውም። ኮሜንት እንደ ሲጻፍ በኤችቲኤምኤል በዚህ አይነት መልክ ነው። እንግዲህ እስካሁን ያለፍናቸው የኤችቲኤምኤል ስትራክቸሮች ምን እንደሚመስል አይተናል። ኤችቲኤምኤል ምን ማለት እንደሆነ አውቀናል። ቨርሽኑ አሁን የምንጠቀምበት 4.01 መሆኑን አይተናል። ሚኒመም ስትራክቸሩ በምን አይነት እንደሆነ አይተናል። እንዴት ዲክሌር እንደሚደረግ ኤሌመንት ምን እንደሆኑ አይተናል። ከዛ በኋላ ዶክ ታይፖች ዲክሌር ስናደርግ ዶኩሜንቶቹ እንዴት ዲክሌር እንዳደረግ አይተናል። ቴግ የኤችቲኤምኤል ቴግ ስታርት እና ኢንድ ምንላቸውን አይተናል። ማለት ባለ ቀደም ብዬ እንደነገርኳችሁ ስታርት ሲጀምር እንደዚህ እናደርግና አርገን እዚህ ውስጥ ለምሳሌ ኤች ብለን ብንጽፍ ይሄኛው ደግሞ ኢንድ ነው የሚባለው ነው። ሁሉ ጊዜ እንዲህ ይዘጋል። ከዛ በኋላ እንዲህ እናደርጋለን ኤች ብለን እንጽፋለን። ይሄ አንደኛው ኢን ስታርት እና ይሄ ስታርት ነው፣ ይሄ ኢንድ ነው። ስለዚህ እነኚህ ሁሉ ጊዜ የሚሄዱት ደብል ሆነው ነው የሚሄዱት እንደዚህ። አንደኛው ደግሞ ያየነው ቀደም ብለን ያየነው ሁለተኛው ደግሞ ቴግ እንደዚህ እናደርግና እንዲህ ከዘጋም በኋላ ምን ዘጋባቸው አሉ። ለምሳሌ እዚህ ጋር አሁን ቀደም ኤም ጂ ብለን ካረግን በኋላ እንዲህ አድርገን ይሄኛውን ሰረዝ ማለት ነው። ከዛ እንዘጋለን። እነዚህ ሁለተኛው ነው። ደብል ሳይሆኑ አንድ ሆኖ ነው የሚሄዱት። ሁሉ ጊዜ እዚህ ጋር እንጽፋለን፣ ከዛ በኋላ እንዘጋለን፣ ከዛ ይሄንን ሁለተኛውን እንዘጋለን። ይሄ መስመር ግዴታ መኖር አለበት። የዚህ አይነት ቴጎች አንድ ሲንግል ሲሆኑ እነኚህ ደግሞ ደብል ነው የሚባሉት። እነኚህ ቴጎች ደብል ይባላል፣ ይሄ ሲንግል ይባላል ማለት ነው። ይሄ ስታርት ኢንድ ያልናቸው ለማለት ተፈልገው ይሄንን ነው። ሌላው ይሄ ቴግ ሄድ ምን እንደሆነ አይተናል። መጀመሪያ ከዲክሌር ከተደረገ ዶክመንት ዲክሌር ከተደረገ በኋላ ሄድ ይጻፋል። ቀደም ብለን እንዳየነው እነሱ እንደዚህ አይነት ቴጎች ናቸው የሚጻፉት። ሄድ ይሄኛው ይሄ በዚህኛው ሄድ ነው የሚጻፉት ማለት አንደኛው ከፍቶ አንደኛው ይዘጋል፣ በዚህኛው ሳይሆን ማለት ነው። ቦዲ ምን እንደሆነ አይተናል። ቦዲም እንደዚሁ በዚህኛው ቴግ ነው መሰረት ነው የሚጻፈው። ኮሜንት ምን እንደሆነ ምን ለማለት እንደፈለግን አይተናል። ስለዚህ ኮሜንት ሁሉ ጊዜ ሲጻፍ እንደዚህ እንከፍታለን። ከዛ በኋላ እንደዚህ እናደርግና እቺኛዋ ነጥብ እዚህ ጋር ነጥብ አለች። ከዛ በኋላ ሁለት ሰረዝ ካረግን በኋላ እንደገና እዚህ ውስጥ ቴክስቶች ይጻፋሉ። ለምሳሌ እኛ ኮሜንት ማድረግ የምንፈልጋቸው ቴክስት ካለ ቴክስት እንጽፍና ከዛ በኋላ ሁለት ሰረዝ ካረግን በኋላ ይሄኛውን እንዘጋለን። ይሄ በብራውዘር ኢግኖር ይደረጋል። ለሚያየው ዩዘርስ ለአየውም ግን ኮድ በሚጻፍበት ጊዜ ይሄ ቴክስት ይታያል። እንግዲህ በዛሬው የረጅም የሆነ የትምህርታችን የስትራክቸር የኤችቲኤምኤል ስትራክቸር አይተናል። የመጀመሪያውን እንግዲህ እነዚህን ቀስ ስቴፕ ባይ ስቴፕ ያየን ኤችቲኤምኤልን ቢልድ እናደርጋለን እንገነባለን ማለት ነው። እንግዲህ እስከሚቀጥለው የቪዲዮ ትምህርታችን እስከምንገናኝ ድረስ መልካም ጊዜ፣ ደህና ሁኑ።